ሰላም ሰላም ለሁላችን ይሁን። እኔ ዶክተር ማርቆስ ባላለው የሆሊስቲክ ሄልዝ ዶክተር ነኝ። ሆሊስቲክ ሄልዝ ማለት ደግሞ እንግዲህ ሙሉ ጤና ማለት ነው። ይህ የመጀመሪያ የመታወቂያ ቪዲዮአችን ነው ማለት ነው እና እንደ ሆሊስቲክ ሄልዝ ባለሙያነቴ እኔም የሙያዊ ግዴታ ይሰማኛል። ይህም በተለይ በአሁኑ ጊዜ ማንኛውም ሰው እንደ ጤና ኤክስፐርት የተሳሳተ ኢንፎርሜሽን በሚሰጥበት ጊዜ እኔ እንደ ባለሙያነቴ ትክክለኛ ኢንፎርሜሽኖችን ለመስጠት የበኩሌን አስተዋጽኦ ማድረግ አለብኝ ብዬ ስለተሰማኝ ነው ይህንን የመጀመሪያ የፈለኩት። ይህ መታወቂያ ቪዲዮአችን ነው፣ ግን ወደፊት በተከታታይ ላቀርባቸው የምፈልጋቸው ኢንፎርሜሽኖች በአንድ ቶፒክ ጠቅላላ ይጠቃለላሉ። ይህም ጠቅላላ ሀሳብ ሄልዚ ላይፍ ስታይል ወይም ደግሞ ጤናማ የህይወት ዘይቤ የሚባለውን እሱ እንዴት መከተል እንችላለን የሚለውን ርዕስ ነው በብዛት ተመላልሼ የምመጣበት። እነኚህ ንዑስ ርዕሶችም የመጀመሪያውና ዋናው ትልቁ ኒውትሪሽን ወይም በምግብነት ወይም በመጠጥነት በምንወስዳቸው ነገሮችን በሙሉ የሚጨምር ይሆናል። ኒውትሪሽን የምንመገበው ብቻ ሳይሆን ውስጥ ከተመገብነው በኋላ የሚያመጣውን ኢፌክት የሚናገር ሁኔታ ነው የምናተኩረው ማለት ነው። ሁለተኛው ርዕስ ከዚሁ ከኒውትሪሽንም የማይተናነስ ስለ እንቅስቃሴ ነው። እንቅስቃሴ የተለያየ ስም ሊሰጠው ይችላል። ኤክሰርሳይዝ ሊባል ይችላል። ግን በአጠቃላይ እንቅስቃሴ ሁሉም እንቅስቃሴዎች ኤክሰርሳይዝ ተብለው ሊሰየሙ ስለሚችሉ ማለት ነው። ሶስተኛው ስትሬስ ማኔጅመንት ነው። ስትሬስ ማኔጅመንት ይሄ ጭንቀት፣ ውጥረት በህይወት ውስጥ መቼም አለ። ግን እሱ እንዴት ማኔጅ ማድረግ እንዳለብን እሱም ለጤናችን አስተዋጽኦ የሚያደርገው ነገር ስላለ ለጥሩ ጤና ወይም ደግሞ መጥፎ የጤና ሁኔታ አስተዋጽኦ ስላለው እሱ እንዴት ማኔጅ ማድረግ እንዳለብን እናወራለን ማለት ነው። አራተኛው ደግሞ ያለን የሶሻል ሪሌሽንሺፕ ከሌሎች ጋር ያለን ግንኙነት እንዴት እንደሆነ እሱም በሄልዚ ላይፍ ስታይል ውስጥ የሚጨምር ነው ማለት ነው። መጨረሻው ሊሆን ይችላል እነኚህ ጎጂ ልምዶችን የማስወገድ ጎጂ ልምዶች ደግሞ የተለያዩ ሊሆኑ ይችላሉ። ለምሳሌ አልኮሆል መጠጣት፣ እንደዚሁም ለምሳሌ ሲጋራ ማጨስ ሊሆን ይችላል። እንደገና ሶስተኛው ደግሞ ይሄን አንሄልዚ የሆኑ ሴክሹዋል ቢሄቪየሮች አሉ አይደለም። እነሱ አይነት ነገሮች በሙሉ ከሄልዚ ላይፍ ስታይል ጋር የተገናኘ ስለሆነ በእነሱ ላይም እናወራለን ማለት ነው። ስለዚህ እነኚህ ናቸው ንዑስ ርዕሶቹ። በእነሱ ላይ እንነጋገራለን፣ እንማማራለን ማለት ነው የሚሻለው። እኔም ብቻዬን አስተማሪ ያለው ሆነው ከእናንተም የምማረው ነገር ይኖራል። ስለዚህ እንማማራለን ማለት ነው። የሚቀጥለው ቪዲዮ ውስጥ የምመጣው በኒውትሪሽን ጉዳይ ላይ ነው የምጀምረው ማለት ነው። ብዙ ጊዜ የማጠፋውን በሱ ላይ ነው የሚሆነው በኒውትሪሽን ጉዳይ ደግሞ በእርግጥ በጣም ሰፊ ነው። ራሱን የቻለ ርዕስ ሆኖ መቀጠል የሚችል ነገር ነው። ግን አንኳር ነገሮችን በጣም ቁልፍ የሆኑ ነገሮችን እንድንማርበትና እንድትገነዘቧቸው የሚደረግበት ሁኔታ ነው። እኔ ስለ ኒውትሪሽን ሳይንስ በደንብ ላስተምርና ልፈትናችሁ አይደለም። ቁም ነገሩ ግን ቁም ነገሮችን አይደለም አንኳር ነገሮችን ተረተን በዛ ላይ ተመርኩዘን የምናስተካክላቸውን ነገሮች አስተካክለን ጤናማችን ሰሟል ለማድረግ የምንሞክረው ነገር ማለት ነው። ስለዚህ በሚቀጥለው እስከምንገናኝ ድረስ ልታስታውሷቸው የሚፈልጋቸው ቃሎች አሉ። በአምስት እነሱን ልክፈላቸው። ሜታቦሊዝም፣ ሊቨር ያለው አስተዋጽኦ በጤና ላይ፣ ከዛ ፓንክሪያስ ደግሞ የሚያመርተው ኢንሱሊን፣ ግሉካጎን የሚባል አብሮ አለ። ሁለቱም ግን በብዛት ጤናችን ላይ ችግር የሚፈጥረው ኢንሱሊን ነው። ኢንሱሊን በጣም ወሳኝ ነው። ያለሱ መኖር አንችልም። ግን ከመጠን በላይ ሲሆን ጉዳት ስላለው ስለዚህ እንደ ጎጂ አድርገን ብዙ ጊዜ እናገረዋለን እንጂ በእርግጥ ጠቃሚያችን ሆርሞን ነው። ስለዚህ ጠቅላላ ባለ ሁኔታ እናገራለሁ የሚቀጥለው ቪዲዮ ላይ ማለት ነው። እንግዲህ ይጠቅመናል ብላችሁ የምታስቡ ከሆነ ሰብስክራይብ አድርጋችሁ ኖቲፊኬሽንም ደግሞ ፖስት ሲደረግ ቪዲዮ ኖቲፊኬሽን እንድታገኙ አድርጋችሁ ተዘጋጅታችሁ ጠብቁኝ። ለራሳችሁም እንደዚሁም ይጠቅማችኋል ብላችሁ ለምታስቧቸው ወዳጅ ዘመዶቻችሁ እንዲደርሳችሁ በማድረግ እንተባበር ሁላችንም። ስለዚህ የሚቀጥለው እስከምንገናኝ በሰላም ቆዩኝ።